ልክ እንደምነግርሽ አላውቅም። አንቺ እኔ ስለሆንሽ በጣም ደስተኛ ነኝ። ምርጥ ጓደኛ፣ የነፍሴ ቁራኛ፣ ብዙ ነገሬ ነሽ። ህይወት በእኔና በአንቺ መካከል ምንም ነገር ብታመጣ ግን ማስበው አንቺን እንደሆነ በቂልኝ። ከዚህ በፊት ማንንም በዚህ መልኩ ወድጄ አላውቅም። ደግሞ ይህን እስከ መጨረሻው ጠብቀዋለሁ። እወድሻለሁ፣ ሁሌም አፍቅርሻለሁማ። ማለት እንዴት አይምሮክ እንዴት ይሻለክ? ያን ያወጣሃቸው የፍቅር ቃላቶች ስስቴ ከዕለታት አንድ ቀን እየኖርክ እያለ መጣልኝ ስስቴ ወደድኩሽ እያለ እኔ እያወቅኩት ልቤ ውስጥ እንዳለ ሳቂን ባንታየው አይኩመና ሁሉን አድሎሃል ያፈቀረ አሻግሮ ያያል የናፈቀ ልቤ ሲያስብህ ያመሻል። አይ ውበት አይ ቁመት። ሰላም እንዴት ናችሁ? ውድና የተከበራችሁ የእኔ ቤተሰቦች ደህና ናቸው? እኔ ደህና ነኝ፣ እግዚአብሔር ይመስገን። እናንተም ደህና እንደሆናችሁ ተስፋ አደርጋለሁ። እንግዲህ ያለሁበትን ሁኔታ ጓደኞቼ እህቴም ሆነው ለማሳየት ሞክረዋል። ሆስፒታል ነበርኩኝ። ማታ ነው ሆስፒታል የወጣሁት ትንሽ ይሻለኝ። ዛሬ እኔ ቤት ገብቻለሁ፣ ወደ ቤት ገብቻለሁ። ባለፈው ጓደኛዬ ጋር ሆኜ ያለውን ነገር ሁሉ ቪዲዮ ላይ ለማሳየት ሞክረዋል ጓደኞቼ። ማታም በተለቀቀው ቪዲዮ ብዙ ሰው እየደወላችሁ ከጎንሽ ነን ያላችሁ እያበረታታችሁን የነበራችሁ ሰዎች ነበራችሁ። እርዱኝ ብላ እህቴም የለቀቁትን ቪዲዮ አይቻለሁኝ እና በዛ ምክንያት እንድጠነክር እንድቆም ዛሬ እናንተ ጋር ይህንን ቪዲዮ እንድሰራ ያደረጋችሁኝ ሰዎች አላችሁ። በዚያው ልክ ደግሞ እየደወላችሁ እስከ ዛሬ የት ነበር? የሰው ሕይወት ልትበጠብጭ ነው የመጣሽው፣ ምን ታደርጊያለሽ? የሩታና የአብርሽን ሕይወት ልትበጠብጭ ነው ዛሬ የመጣሽው እያላችሁ እንደዚህ ሆኜ እንኳን አሁን ያለሁበት ሁኔታ ላይ ያሳሰባችሁ ሰዎች ብዙ ናችሁ። እነሱ ታትበጥጭ ከህይወታቸው ውጪ መልስ ስጭኝ፣ የት ነበርሽ እስከ ዛሬ እያላችሁ የነበራችሁ ብዙ ሰዎች አላችሁ ነው። አንድ ነገር አስታወስኩኝ። እንደውም ለካ ስትወቁ መሬት ላይ ስትሆኑ ብዙ ሰው ነው የሚረግጣችሁ፣ ረጋጫችሁ ይበዛል እና እኔ ተሰብሬ ስወድቅ እውነት ብዙ ሰው ለእኔ ፈረደብኝ። ኢቭን እማውቃቸው አብረን የበላን አብረን የጠጣን ጓደኞቼ የቡታጅራ ልጆች በእኔ ቪዲዮ እየሰሩ እኔን እየሰደቡኝ ውሸታም እያሉ እውነት ሰው ለካ አንዴ አትውደቁ፣ አንዴ ከወደቃችሁ የሚረግጣችሁ የሚሰድባችሁ ይበዛል እና ብዙ ሰዎች እኔን ወደኋላ ልታስቀሩ የሞከራችሁ አላችሁ። በዚያው ልክም አለን ከጎንሽ ነን እያላችሁኝ ያበረታታችሁኝ የነበራችሁ ሰዎች አላችሁ። በእናንተ ብርታት ዛሬ እዚህ ቆሜ ለእናንተ ቪዲዮ ለመስራት ለእናንተ መልስ ለመስጠት መጥቻለኝ። ማታ ነው ስልኬን የተቀበልኩትኝ። አንዳንድ ቪዲዮዎች እያየው ነበር። አብርሃም የሚሰራውን ቪዲዮ እኔ በታመምኩበት 1 2 3 ቪዲዮ ሰርቷል። ጓደኞቼም ለእኔ በጣም ተጨንቀው የሰሩ ጓደኞች ያሉ ነበሩ። ክነክያ ታውቃላችሁ፣ አሁንም ሁሌም ከጎኔ ናቸው። እህቴም በጣም ተጨንቃ ግራ ሲገባት ወደ እናንተ መታ ነበረ። በዛ ምክንያት እናንተ ደውላችሁ አበረታታችሁ ዛሬ እዚህ መጥቼ ለእናንተ መልስ ሰጥ እዚህ ቆሜያለሁኝ እና የብዙዎቻችሁ ጥያቄ ይመስለኛል የት ነበርሽ እስከ ዛሬ? ዛሬ አብርሃምን ህይወት በታመምኩበት በተሰበርኩበት ድጋሚ ልትሰብሩኝ የሞከራችሁ አላችሁ። ኮመንቶችን አነባለሁ። በጣም ለማንበብ ለማየት የሚዘገንን ኮመንት ነው እኔ ላይ እያደረጋችሁ ያላችሁት እና እኔ ግራ ይገባኛል። እኔ የተጎዳሁት እኔ ነኝ። አሁን የተሰበርኩት እኔ ነኝ። የሚሰደበውም እኔ ነኝ። እውነትም ያለው ደግሞ እኔ ጋ ነው። አሁን እዚች ምድር ላይ ስንኖር ማለት ያለው ሰው በቃ እንደ እውነተኛ አይታይም። ውሸተኛ ነው የነገሰው እዚች ምድር ላይ እና እኔ አብርሃም እስከዛሬ እየፎገረኝ ነበር፣ እየሸወደኝ ነበር። ለካ ፍቅር ያውራል፣ አይምሮን ይደፍናል። ፍቅረኛችሁን ከሴት ጋር አይታችሁት እራሱ እህቴ ናት ቢላችሁ ታሙታላችሁ። ምናልባት ልትረዱ ትችላላችሁ። እና አብርሃም እስከዛሬ ድረስ እኔን እየሸወደኝ ነበረ። ብዙ የፍቅር ቃላቶችን እየተጠቀመ ከዚህ ቪዲዮ በኋላ አስገባላችኋለሁ ያለኝን የሚልክልኝን ቮይስ
እና እኔ አሁንም የምለው ነገር ምንድን ነው፣ አብርሃምና ሩታን ልትለያይ ነው የመጣሽው ትሉኛላችሁ። ሲጀመር አንድ የሆነ ሰው ነው የሚለያየው። አብርሃምና ሩታ እኔ አሁንም ደግሜም ዛሬም ነገም ብላችኋለሁ፣ ፍቅረኛሞች አይደሉም፣ አልተጋቡም። የእውነት ፍቅረኛሞች ሆነው ቢጋቡ ኖሮ ዱባይ ሄደው ሰርግ አይሰርጉም ነበረ። ከቤተሰብ ርቀው ሰርግ አይሰርጉም ነበረ፣ አይደግሱም ነበረ። እና የአብርሃምና የሩታን ህይወት ልትበጠብጭን የመጣሽው፣ እነሱን ልትለያይን የመጣሽ ትሉኛላችሁ። እና መቼ እንደሆኑ ሲጀመር መቼ ፍቅረኛሞች ሆኑ? እነሱ ፍቅረኛሞች። እኔ ማወራውን ነገር ላታምኑኝ ትችላላችሁ። አሁን ባለፈው እኔና አብርሃም ዱባይ እስከሚሄድ ድረስ እያወራን የውሸት ነው ነፂ እያለኝ ብዙ የተስፋ ቃላቶችን እየሰጠኝ ነው እስከዛሬ ኖርኩትኝ። ከዛም አልፎ ከቤት አልወጣም፣ ያለሁበት ሁኔታ ጥሩ አልነበረም። ዛሬ ሲብስብኝ ነው ወደ እናንተ የመጣሁትኝ። ሲብስብኝ ነው ይሄንን ነገር ለማውጣት ፋይሉን ለማውጣት የተገደድኩትኝ። በቃ የመጨረሻ ጥርጣሬ ውስጥ የገባሁት ሽማግሌ ተላከ ሲባል ጥርጣሬ ውስጥ ገባሁ። ከዚያም አልፎ ደግሞ ሩታ ረገዘች ሲባል ምንድነው ነገሩ ብዬ ጥርጣሬ ውስጥ ገባ። የመጨረሻ ተስፋ የቆረጥኩት ያኔ ነው እንጂ አብርሃም አሁንም እኔን እየሸወደኝ ነበረ። አብርሃም እና ሩታ ፍቅረኛሞች አልነበሩም እያልኩ ነው ያለሁት እኔ አሁንም ቢሆን። እና እኔ ማንንም ህይወት ልበጠብጥ አልመጣሁም። አንድ ከሆኑ እውነት ከሆነ እውነትም እኔ ላይ ማግጦ እኔ ላይ እስከዛሬ የተጫወተብኝ ከነበረ እኔ ማንንም ህይወት ልበጠብጥ አልመጣሁም። ግን እኔ ለእኔ ፍትህ ይሰጠኝ ነው እያልኩ ያለሁት። አብርሃም ባለፈው የሰጠው የለቀቀው ቪዲዮ 2 ቪዲዮ ለቋል እና እውነት አሁን እኔ ከተሰበርኩት ከታመምኩት ነገር ይልቅ የእሱ ንግግር ነው ያሳመመኝ። አብርሃም እኔን እየሸወደኝ ብዙ የተስፋ ቃላቶችን እየሰጠኝ ከሸወደኝ ይልቅ እኔ የሰጠው መልስ በጣም ጎዳኝ። ማታ እያየው ነበርና ማለት እንዴት አይምሮክ እንዴት ይሻለክ? ያን ያወጣሃቸው የፍቅር ቃላቶች ያን ያሳለፍነው የፍቅር ጊዜ እንዴት ነፂን አላቃትም? ማንም ሰው ቢልክልሽ ቪዲዮ ታምኛለሽ ወይ ብለክ እንዴት ትላታለህ? እኔ ማንም ሰው ነኝ ይላል። እኔ ምንም ላላረግ እችላለሁ። እኔ አቅም የለኝም፣ ሴት ነኝ፣ ተጎድቻለሁ፣ ታምሜያለሁ። ማንም ከጎን የለም። አሁን ግን እግዚአብሔር ምስክሬ ነው፣ መብርሃን የእጅህን ትሰጣለች። አሁንም ቢሆን አብርሃም እና ሩታ ፍቅረኛሞች ከሆኑ እውነትም እስከዛሬ ድረስ እነሱ ፍቅረኛሞች ሆኖ እኔን እያታለለኝ ከሆነ እኔ እነሱን ህይወት ልበጠብጥ አልመጣሁም። ግን አብርሃም ለእኔ ይቅርታ መጥቶ እስካልጠይቀኝ ድረስ ይህን ነገር እስከ ጥግ ሄዳለኝ፣ እስከ ጥግ እጓዝበታለኝ። እና ከሁሉም ነገር ይልቅ የሰበረኝ የእሱ ቃል ነው። እንዴት ማንም ሰው ነገ ተነስቶ እንደዚህ ስልክሽ ላይ ቪዲዮ ቢልክልሽ የአብርሃም ፍቅረኛ ነኝ ብላ ቴክስት ብልክልሽ ልታምኛት ነው አለ። እሱ ነገር እኔም በጣም ጉዳይ። እንዴት እኔ ማንም ነኝ እንዴት አፍክ እሺ ብሎ እንዴት ተናገረ? አይምሮክ እንዴት ማለት አላውቅም። ፍቅር አይነውር ነው የሚባለው። ለካ እውነት ነው። እኔ አብርሃም ብዙ ነገር ሲለኝ አምኗለሁ። እንደዚህ በአይኔ አይቼ ከሩታ ጋር ብዙ ነገር እያየሁኝ አብርሽ ነገር ስለው እዚህ ይህን እኮ ነው ሲለኝ አምኗለሁ። በቃ ፍቅር ነው፣ ምንም ማድረግ አልችልም። ግን አሁንም ቢሆን እናንተ እኔን እያመናችሁ ያለው ግን እኔ የተናገርኩት ነገር እሱ ቀስ እያለ እውነት ነው እያለ እያወጣ ነው። ባለፈው በመጀመሪያው ቪዲዮ ሳይ ምን አለ? እኔና ነፂ አላወራንም፣ ጭራሽ አላወራኋትም። እኔ ዱባይ እያለሁም እስከሚሄድም ድረስ ምንም አላወራኋትም አለ። በሁለተኛው ቪዲዮ የለሩታ ፋይል ልኬላት ነበረ። ምክንያቱም እኔ እውነት ነው የምፈልገው። እኔ እውነተኛ ነኝ። ምንም ያጠፋሁት ጥፋት የለም። ምንም ያሸሁት ውሸት የለም። ሁሉም የማወራው ነገር እውነት ነው። እሱን ደግሞ አብርሃም ቀስ እያለ ራሱ እያመነ ነው። ምክንያቱም እውነት ናት። እውነት ትከሳለች፣ ትመነምናለች እንጂ መቼም ቢሆን ተደብቃ አትቀርም። አብርሃም የእጅህን ታገኛለህ። እኔ ሴት ነኝ፣ ምንም አላደርግም። አንተ ላይ ምንም ላመጣ አልችልም። እውነት ግን ታስከፍላለች። እውነት ይቅርታ ካልጠየቀኝ መቼም ቢሆን ነገር አላውቀውም። እስከ ጥግ ታገላለሁ። መቼም ቢሆን ማለት ነው። በጣም ነው የሰበረኝ። ካደረግከው ነገር ይልቅ የተናገርከው ነገር ነው የሰበረኝ። በምታውቁ ሰው መከዳት በጣም ነው የሚያምነው። አላውቃትም ማነች እሷ ማለት ድረስ ማለት ነው። ውሸት ለምን አስፈለገ? ለምን እውነቱን አታወጣም እንዴ? እኔ ስለምን እንደዚህ ይሰቃያለሁ? በዛ ላይ ታምንኩ ውሸት አለሽ ይለኛል። የማወራው ነገር
በሚሰጠው መልስ ታያላችሁ። ያንዴ ነው የምትሉኛው። አይደለሁኝም። ለኦዲየንሶቼ ክብር ስል ነው አሁንም የመጣሁት። በጣም ታምኛለሁ። ትናንት ማታ ነው ሆስፒታል የወጣሁት። ብዙ ሰዎች እየደወላችሁ እንዳትቀሪ ነይ መልስሽን ስጪ እያላችሁ እያወራችሁኝ ያበረታታችሁኝ የነበራችሁ ሰዎች ናችሁ። ዛሬም ብርታት የሆናችሁኝ። ግን ብዙ ሰዎች እኔ ከምንም በላይ የገረመኝ አብረውኝ ምሳ የሚበሉ አብረውኝ ብዙ ነገር ያሳለፍን ሰዎች ብዙ የጎረቤቶቼ ማለት ነው ቪዲዮ ይሰራሉ በእኔ እና ነፂ ውሸቷን ነው ውሸታም ናት ያውቃሉ ከሁሉንም ነገር። ግን አብርሃም ስላለው ሊሆን ይችላል፣ ከሱ ጎን ብዙ ሰው ስላለ ሊሆን ይችላል፣ ለሱ ነው የሚደግፉት። አሁን ላይ ማንም የለም ከጎን ያለሁበት ሁኔታ ጥሩ አይደለም። በቃ እኔ መዳንም ምንም ማለትም አልፈልግም። ምን አደርጋለሁ? እኔ ፋይሌንም አውጥቼ እውነቱን ተናገሬ እምነት እያደረግኩኝ አይደለም። የምናገረውን ነገር ማንም እያመነኝ አይደለም። እየተሰደብኩኝ ነው፣ ቤተሰቦች እየተሰደቡ ነው ያሉት። እኔ ፍትህ ይሰጠኝ። አሁን ተደብቄ ነው ያለሁት። ምናልባት ዩቲዩብ የሚሰሩ አንዳንድ ሰዎችን ታያላችሁ እና አላገኘናቸውም፣ የት ተደብቀው እንዳሉ አናውቅም ብለዋል። አንድ ቪዲዮ አይቻለሁ እና ተደብቄ ነው ያለሁት። አሁንም ቢሆን ውጭ አልወጣም፣ ምንም ነገር አላደርግም። አሁንም ቢሆን ተስፋዬም መቤቴ ናት። ምናልባት እውነታው እኮ የእኔ ሊሆን ይችላል። እውነተኛ እኔ እንደሆንኩኝ ልታውቁ ትችላላችሁ። ይህ ነገር ሳይፈታ እኔ አልለቅም። አብርሃም እኔ ካደረገኝ ነገር ይልቅ የተናገረው ነገር ነው ይጎዳኝ። እውነት በምታውቁት ሰው አላውቃትም መባል በጣም ነው የሚያመው። እኔ እሱ ካደረገኝ ነገር ይልቅ የተናገረው ቃላት ነው ያመመኝ። እኔን አንዴ ቆም ብላችሁ ለመስማት ሞክሩ። እውነታው